በጣም አክቲቭ ነው እውነት ለመናገር ትናንትናም እያልኩኝ ነበርና አልዋሸሁኝም። አይታችኋል። እንዴት ነህ? ደህና ነን። ምንድን ነው ደነገጥክ? ያለው ይመስገን። ምን ነው ሰው የለማ መቼም ምንም የለም። ግን ልጄን እንዴት ነሽ መጣሽ ዛሬ? ይህን እንዳትጥለው። ቆይ እንደዛ ለማንቱ ሚስትክ ታስፈራኛለህ እኮ ድብ የሚል ይመስላል። ይህኔ ልዑል እፊ ይኔ አባት አምሳያክም እኮ የራሴ ልጅ ነው። እሺ እንዴት አደኛ አንተ አይደለም መቻልኩ እኮ። እንዴት መጣሽ? ትናንትም በዛ ፍጥረሽ ሄደሽ ዛሬ እንዴት መጣሽ? መጣሁ። ምን ችግር አለው? እንዴት ነው የሶስት ቀን ብዙ ለውጥ እየታየብሽ ነው እና ጥሩ አይደል? አልወደድከውም ለውጤን? እንዴት ነህ? ለምሳምቅ እኔ ልጅ እንዴት ሳምኩት? አንቺ አልሳምኩሽም አይደል እንዴ? ዋ ሳመ ለሳመ ላልሳምክ አልሳምም። ምርቴ ነው። ወደ ማሳም ልጅ ልሳምበት ነው ቀርሜ መጀመሪያ አንተን በስነ ስርዓት ልሳም። ቻፕስቲክ ተቀብተሻል አይደለ? እንኳን ታባክ እሰይ ነገረኩኝ። አባቴ ምን ያልኩት አሻንጉሊት እንዴ? ልጄን አሻንጉሊት? የእኔ ልጅ አሻንጉሊት ማለት ነው። ስጋ እያበላሽ ነው። ነፃነቱ ነው እንጂ አንድ ፎጣ እኮ ነው። ምንድን ነው የጠቀለልኩት? እንደዚህ ነው አባት። ተው ንፋስ ይነኳል። ጭንቅላቱ እንዳከፍተው ጭንቅላቱ እንዳከፍተው ኧረ ኮፍያውን ላደርግለት ነው። ሩታየው አባቴ ማንነቱ እንዳላይ ተለከለችኝ። አንቺ እናት ጠፋሁብሽ ያደረገለች ጠፋሁብሽ። ከተገናኘን ቆየን። ናፍቆኛል እያለች ነበር። አይዞህ ምን ነው አስደነገጠክ? አስደነገጠክ? ቆይ ከአንቺ ጋር ነው አይደል ዘመኑ ሙሉ የነበረው? ምን አደረኩኝ? ስለዚህ አሁን ከእኔ ጋር ይጫወት በቃ። እሺ ምን አደረኩኝ? ነፍሴ ተጨነቀች። ወይኔ ስሙን ቀይሬው እኮ አንቺ ነሽ የነገርሽኝ የነበረው። ስሙን ቀይሬው ልዑል ተብሏል። የንጉስ ልጅ ማለት ነው ትርጉሙ ማለት ነው። እና ልዕልት ደግሞ የሴት ነው። ኪሩቤል ሳይሆን ልዑል በሚል ነው የጸደቀው። እና ልዑል አብርሃም ይባላል። ልዑል አብርሃም ታደሰ ላሊጋ መስቀሌ ምናምን ያልከፈለ ማለት ነው። እና ወይኔ ጣሊያ አውራክ ነው እንዴ? ቆይ አይደል ሰላም ይበልጥ። ሰላም በላቸው። መግቢያ መስራት አለብን በላቸው። ሰላም በላቸው። ልዑል ከፈትልሃል። አተረገ ሳቃ እግዚአብሔር ላሳያችሁ ነበር። ሳቃ ወይኔ አውራቸው ህይወት እግዚአብሔርን እየሳቀ ነበር። አንቺ አውሪያ ሰላም የግሬስ ፋሚሊ እንዴት ናችሁ? በያላችሁ በሰላማችሁ ብዛ ምናምን በኤአይ የሆነ ቪዲዮ ደግሞ ራሱ ነው ጩጫውን የሚመስል የነበረው።
የኔ ጌታ ለማንኛውም አሁን ልጅ ለቀሽልኝ የት ትችያለሽ? እባክህ ወዴትም ንቅንቅ የለም። እሺ እስኪ በቃ ተፋችን። ዛሬ እንኳን ተፋችን ልቀቂኝ። እኔ ምን አረኩኝ እንዴ? ላሳየህ እኮ ነው የመጣሁት። ልነፍጋ አይደለም። የኔ አፈሪው ነኝ እኔ ልጅ እዩ እሷ ነች እንደዚህ ያደረገች እያሉ ነው። እየሰማሽ ነው? አይ ልጄ ክስ አያውቅም። አንተ ደግሞ ምን አያውቅም? ክስ ክፉ ነገር እየፈሳሽው ምንድን እየሰማሁ ነው። እየፈሳዩን ቃቃይ ያላዩን አላውቅም። ና ሲዞር ቆይ ቼክ ላድርገው። ጸጉሩስ እንዴት ነው? እያደገለት ነው? ምንም አይልም። ጸጉሩ ማን ወጣ አላውቅም። ቁጩ ሀዩ ራዳ ያራለች እንዴት ነሽ? ጠማም ከሆነሽ ታውቂያለሽ። መግቢያ ተሪ ብትበይ እምቢ አልሽ እንዴ? ሰራ እንጂ አወራ። ምን ብሎ ነው ያወራው? ሲያወራች ቻይንኛ ይሁን ህንድኛ ብቻ አውርቷል። እሱ ቋንቋ ኬት ይገባኛል። ያልተዋት አላደገም፣ አድጓል፣ ትልቅ ሆኗል። ግን ቶሎ ቶሎ እንዳላየው አድርገሽ እያደገ ነው እያዩት ያሉት። በቃ ማለት በደንብ እንዴት ነው እንክብካቤ፣ የኔ ፍቅር፣ የኔ ልዑል። እሺ አሁን እኔ ግራ የገባኝ አንቺ ነገር ነው። ግራ የገባኝ እንጂ ነገር ሳይሆን ግራ የገባኝ አንቺ ነገር ነው። ግራ ያጋባል። አሁን ምን ያጋባል? አንቺ ነገር ምን ሊዋጥልኝ አልቻለማ። ምን ላምጣልህ? እሺ እንደዚህ ባጥ እንድታረጋት ምን አልቀለድኩም። ቀልድሽ ነው ያለሽው። ማለት አልቀለድኩም። ደህና ነሽ? ደህና ነሽ? ደህንነትሽ ሁሉ ፒስ ነው? ፒስ ነው። በተለይ አንተን ካገኘሁ በኋላ እውነት ምን ልጄ አይዞህ አይዞህ በቃ ኧረ ጠግቦ ነው እንትን ያለው ያገባው Hello.